አሁን እየሰራችሁ ያላችሁት ስራ በኤአይ አለመተካቱ ምን ያህል እርግጠኛ ናችሁ? ኤአይ ከጊዜ ወደ ጊዜ ነገሮችን እየቀያየረውና አፕዴት እያደረገው ነው። በኤአይ ምክንያት ከሚጎዱ ኤሪያዎች መካከል መካከለኛው ምዕራብና ወደ ምዕራብ ያሉት በኤአይ ምክንያት ይጎዳሉ ይባላል። ይሄ ማለት ምንድነው? በጣም ብዙ የህዝብ ቁጥር ስላለ በጉልበት የሚሰሩ ስራዎችና ድግግሞሽ ያሉ ስራዎች በኤአይ ምክንያት እየተሰሩ ስለሆነ በጣም ብዙ ሰው ስራ አጥ ይሆናል ማለት ነው። ጥቂት ሰዎች የሀብት ማማን ሲቆናጠጡ በጣም ብዙዎቹ ደግሞ ወደ ድህነት ወደ ታች እየወረዱ ነው የሚሄዱት ማለት ነው። በምን? በኤአይ ምክንያት ቀላል የሆኑ ስራዎችና ድግግሞሽ የሚፈልጉ ስራዎች በኤአይ እየተሰሩ ስለሆነ ቀጣይ የምነግራችሁ ስራዎች በቀጣይ አመታት ሙሉ በሙሉ በሚባል ደረጃ በኤአይ የሚተኩ ስራዎች ናቸው። ስለዚህ ምናልባት ይሄ ቪዲዮ ለምን ይጠቅማችኋል? ሌላ ተጨማሪ ስኪል መማር እንዳለባችሁ፣ ሊተኩ ማይችሉ የፈጠራ ስራዎችን መማር እንዳለባችሁ የሚያሳይ ነው። መጨረሻ ላይ ደግሞ ምን ብትማሩ ወይም ደግሞ ኤአይ ሊተኳቸው የማይችሉ ስራዎች ምን ናቸው የሚለውን ደግሞ አሳያችኋለሁ። ለወደፊቱ በጣም ብዙ ስራዎች እየተተኩ ነው የሚሄዱት። በጣም ብዙ ሰው አሁን በሚሰራው ስራ ይመካል። ይሄ ስራማ መቼም የዛሬ 10 ዓመት 20 ዓመትም አይተካም ይላሉ። በዚህ አካሄድ ለኛ ለኮንተንት ክሬተሮች እንኳን ያሰጋናል። ለኛ ብቻ ሳይሆን በጣም ለብዙ ሰዎች ያሰጋል። ኤአዩም እየመጣ ያለው ከቅርብ ጊዜ ወዲህ ነው። በዛ ላይ ደግሞ እኛ ገና ከድህነት ሳንወጣ ኤአዩ በዚህ ደረጃ ተንሰራፍቶ ከመጣ ለህይወታችን በጣም አስጊ ነው። በተለይ ደግሞ ከአፍሪካ ሁለተኛ የህዝብ ቁጥር ወይም ደግሞ ሁለተኛ የህዝብ ብዛት ያላት ሀገር ላይ ሆነን ስለ ኤአይ ማወቅ አለብን። እንዲሁም ደግሞ የማይተኩ ስራዎችን መማር አለብን። በማትጠብቁት መልኩ በጣም ብዙ ፊልድ ላይ ያሉ ሰዎች፣ አካውንታንቶች፣ ባንከሮች እንዲሁም ደግሞ ሌሎች ስራዎች በኤአይ የሚተኩ ስራዎች እንዴት ሊተኩ እንደሚችሉ በዚህ ቪዲዮ ቀጥታ ነግራችኋለሁ ማለት ነው። የመጀመሪያው ካሸር። ኢትዮጵያ ውስጥም አፍሪካ ውስጥም ሌሎች ቦታም በጣም ብዙ ካሸሮች በስራው ላይ ተንሰራፍተዋል። ነገር ግን ከጥቂት አመታት በኋላ ይሄ አሁን የምንጠቀምበት ወረቀት ብር እየጠፋ ሲሄድ አብዛኛው ነገር ሰልፍ ቼክአውት ነው የሚሆነው። ይሄ ማለት ምንድነው? ብዙ ሱፐርማርኬቶች ላይ ሰልፍ ቼክአውት አለ ማለት ሰልፍ ቼክአውት ማለት የሱፐርማርኬት እቃ ትወስዳላችሁ፣ የምትፈልጉትን ራሳችሁ ከጀርባው ላይ ኪዋር ኮድ አለ፣ እስካን ታረጋላችሁ፣ በካርዳችሁ ትከፍላላችሁ ማለት ነው። ካልከፈላችሁ በር ላይ ሴንሰር አለ፣ አያስወጣችሁ። የትም ቦታ ብትሄዱ አሁን ከጥቂት አመታት በኋላ በተለይ ደግሞ መጠርጠር ያለባችሁ ምንድነው? ይሄ ነገርማ አይሆንም ብላችሁ እርግጠኛ ነኝ እዚህ ኮሜንት ላይ እንደምትጽፉ፣ ነገር ግን ይሆናል፣ እርግጠኛ ነኝ ይሆናል። ለምን እንዳልኳችሁ ታውቃላችሁ? አሁን የምንጠቀምበት ይሄ የወረቀት ብር እየጠፋ በሄደ ቁጥር ሰልፍ ቼክአውት ይመጣል። እንዲሁም ደግሞ አዲስ አበባ ላይም ካያችሁ ለምሳሌ ስኩተሮች ሊሆኑ ይችላሉ። አሁን ስኩተሮች ጠባቂ የላቸውም። ኪዋር ኮዱን እስካን ታረጋላችሁ፣ ትነዳላችሁ፣ በፈለጋችሁበት ቦታ ታስቀምጣላችሁ። የተለያዩ ሱፐርማርኬቶች ከሄዳችሁ ስቲል ነው አሁን ሰዎች አሉ። ነገር ግን ከጥቂት ጊዜ በኋላ የተለያዩ ማሽኖች አሉ። ለምሳሌ እኔ ዱባይ ማቃቸው በጣም ብዙ ማሽኖች አሉ። እነኛ ማሽኖች ሲመጡ ምንድነው ሳትከፍሉ ከወጣችሁ በር ላይ ይጮዋል። ይሄ ማለት ምንድነው? የግድ ከፍላችሁ መውጣት አለባችሁ። አሁን ቪዛ ካርዶች ኢትዮጵያ ውስጥ ደስ በሚል ሁኔታ በጣም ብዙ ባንኮች ኢንተርናሽናል ቪዛ ካርዶችን እንዲሁም ደግሞ ኢንተርናሽናል ማስተር ካርዶች እየተጀመሩ። ይሄ ተጀመረ ማለት ጋይስ ጫወታው ኮምፕሊትሊ ነው የሚቀየረው። ስለዚህ ካሸሮች ካሁኑ ሌላ ተጨማሪ ፊልድ መሞከር አለባችሁ። ሁለተኛው ኮል ሴንተር። ይሄ ደግሞ አሁን ሙሉ በሙሉ በሚባል ደረጃ ሌሎች ሀገራቶች ላይ አፕላይ ተደርጓል። ይሄ ኮል ሴንተር ማለት እንደ ድሮ ከጉግል ማፕ ላይ ከተለያዩ ቦታ ስልክ እየተደወለ ጥያቄ የሚመልሱ ኢንፎርሜሽን የሚሰጡ ሰዎች አሁን ላይ እየቀነሱ መጥተዋል። ምክንያቱም ይሄንን ስራ ቻት ቦቶች እየሰሩ ነው። ይሄ ማለት ሙሉ ለሙሉ ይቀራል ማለት ሳይሆን 24 ሰዓት ስለሚሰራ ጥቂት ኮል ሴንተር ብቻ ነው የሚያስፈልገው። ለምሳሌ ይሄ ተደጋጋሚ የሆነ ጥያቄ ለምሳሌ እኛ በኢትዮ ኮምፒውተር ስኩል ቴሌግራም ላይ አሁን አፕላይ ያደረግን ነው፣ በዌብሳይታችን ላይ አፕላይ ያደረግን ነው። ይሄ ማለት አንድ ሰው መጥቶ የሆነ ጥያቄ ከመጠየቁ በፊት ምንድነው ያ ሰው ምን እንደሚፈልግ ለምሳሌ ሶሻል ሚዲያ አካውንት ለመግዛት ነው የመጣው፣ ለመማር ነው የመጣው። እነኚህ ሲምፕል የሆኑ ጥያቄዎችን የሚመልስ ቻት ቦቶችን እያዘጋጀ ነው። ከዛ መጨረሻ ላይ ሄዶ ምንድነው የሚፈልገውን አካል ነው የሚያገኘው ማለት ነው። ለምሳሌ አሁን ኢትዮ ቴሌኮም ኮል ሴንተር ስደውሉ ሪከርድ የተደረገ ቮይስ አለ፣ እያንዳንዱ ቁጥር አለ። መጨረሻ ላይ ሄዳችሁ ነው ኮል ሴንተር የምታገኙት ማለት ነው። ስለዚህ ኮል ሴንተሮች እየቀነሱ ነው የሚሄዱት ማለት ነው። ሶስተኛው ዳታ ኢንትሪ። ይሄ ዳታ ኢንትሪ ማለት ከሀገር ውጭ በጣም የተለመደ ነው። ዳታዎችን ማስገባት ሀገራችንም ሊሆን ይችላል፣ ኤክሴል ላይ የተለያዩ ዌብሳይቶች ላይ ዳታዎችን ማስገባት የምትሰሩ ከሆነ ይሄ ስራ ከናንተ በላይ በጣም እያንዳንዱ ጽሁፎች ዲቴክት የሚያደርግ ካሜራ እየመጣ ነው እና ደግሞ ከሰው ልጆች በላይ እነኚህ ቻት ቦቶች እንዲሁም ደግሞ ካሜራዎች በፍጥነት ነው
ጽሁፎችን ስካን የሚያደርጉት ዳታዎቹን በፍጥነት ነው ማስገባት የሚችሉት ማለት ነው። ስለዚህ ዳታ ኢንትሪ ላይ የምትሰሩ ሰዎች እንግዲህ በጊዜ እያሰባችሁበት። አራተኛ ትርጉም። ለምሳሌ አማርኛ ወደ እንግሊዘኛ፣ ከእንግሊዘኛ ወደ ኦሮሞኛ፣ ከኦሮሞኛ ወደ ትግረኛ እነኚህ ቋንቋ ትርጉም ላይ የምትሰሩ ሰዎች ያ ሙሉ ለሙሉ ባይተካም፣ ነገር ግን ከዚህ በፊት በነገርኳችሁ ቪዲዮ ላይ ኤአይዎች እየተለማመዱ ነው የሚመጡት። ይሄ ማለት እየቆየ በሄደ ቁጥር የአንድን ለምሳሌ ጂሚናይ አሁን እስክትገረሙ ድረስ ጂሚናይ አማርኛ በደንብ ነው የሚችለው፣ ምንም አይሳሳትም። አስቡት ነገ ላይ ደግሞ እንዴት አድቫንስ ሊያደርግ የሚችል ይሄ ማለት ቅኔ ሊዘርፍ ይችላል ማለት ነው። ይሄ ማለት ሰም ወርቅ ቼክ ማድረግ ትችላላችሁ፣ በደንብ ይሰራል ማለት ነው። ስለዚህ የትርጉም ስራዎች ላይ የምትሰሩ ሰዎች ካላችሁ ለምሳሌ ከዚህ በፊት አፕወርክ ላይ የትርጉም ስራ በጣም በብዙ ዶላር ነው ከፍላችሁ ትርጉም የምታሰሩት። አሁን ግን በዚህ ሰዓት አስቡት፣ ይሄ ስራ አስቡት። እኔ አሁን ለትርጉም ብዬ አፕወርክ ላይ ክፍያ አልከፍልም። ከዚህ በፊት የሆነ ስራ ማስታወቂያ ለመስራት አፕወርክ ላይ ከፍያለሁ አስታውሳለሁ፣ የአማርኛ ቋንቋ ወደ ትግረኛ ለመተርጎም ማለት ነው። አሁን ላይ ግን ምቀይር አይመስለኝም። ኢትዮጵያ ውስጥ ያሉ ቋንቋዎችን እየለመደ ይሄዳል። አሁን ለምሳሌ እናንተ ኢትዮጵያ ውስጥ 80 ምናምን ቋንቋ አለ። የፈለጋችሁትን ቋንቋ ብታስገቡ ይሄ ቋንቋ ምን ማለት ነው ብትሉ ይሄ ቋንቋ ወደ ደቡብ ኢትዮጵያ የሚነገር እንትን የሚባል ቋንቋ ነው ይላችኋል። አሁን አማርኛውን በደንብ ይችላል፣ ነገ ላይ ደግሞ ሲዳመኛውን ወላይተኛውን በደንብ ትራንስሌት ማድረግ ይችላል ማለት ነው። ስለዚህ ቋንቋ ላይ የምትሰሩ ሰዎች ወይም ደግሞ ቋንቋ ላይ አፕወርክ ላይ የተለያዩ ቦታ የምትሰሩ ሰዎች ይሄ ቋንቋ ላይ የምትሰሩ ከሆነ ኤአይ ይሄንን ስራ ከቨር እያደረገው እየሄደ ነው፣ እየሰራችሁ ነው መፍትሄ የምትወስዱት ማለት ነው። አምስተኛው ቀላል የሆነ የግራፊክስ ዲዛይን። ያ ግራፊክስ ዲዛይን ሊተካ አይችልም፣ ነገር ግን እነኚህ ቀላል የሆኑ ግራፊክስ ዲዛይን ይሄ ማለት ድሮ ጥቂቷንም ወይም ደግሞ ትንሿንም ሎጎውንም ሊሆን ይችላል ማንኛውንም ነገር ከፍለን የምናሰራ ከሆነ አሁን እየቀነሰ ነው የሚመጣው። ለምሳሌ ሎጎ ጀነሬት ማድረግ ይችላል ጂሚናይም ይሆን ሌሎች ሎጎ ጀነሬት የሚያደርጉ በጣም ብዙ ኤአይዎች አሉ። እንዲሁም ደግሞ የዩቲዩብ ተምብነል ግራፊክሶችን እነኚህ ቀላል የሚባሉ ግራፊክሶችን ጀነሬት የሚያደርጉ በጣም ብዙ ኤአይዎች እየመጡ ነው። ምናልባት ግራፊክስ ዲዛይን ላይ እነኚህ ሊተኩ ማይችሉ ምን ላይ ነው? ለምሳሌ የትላልቅ ካምፓኒዎች ኤአይ ላይ ጀነሬት ላይ ያደርጉ ይችላሉ። ምክንያቱም ልክ እነሱን የሚወክል ክሬቲቭ የሆነ ስራ ስለሚፈልጉ እነኚህ ግራፊክስ ዲዛይን ላይ ቀላል የሆኑ ግራፊክሶችን የምትሰሩ ከሆነ አድቫንስ ካላደረጋችሁ እነኚህ ጥቂት ግራፊክሶች ምናምን ጋይስ ማንም ሰው አይቀበላችሁም። ቢኮዝ ኦፍ እናንተ በጣም ሃይ ሌቭል የሆነ ክሬቲቭ የሆነ ግራፊክስ ዲዛይን ካልሰራችሁ ኤአይ የእናንተን ስራ ይተካዋል ማለት ነው። ስለዚህ ከኤአይ የተሻለ የግራፊክስ ዲዛይን ወይም ደግሞ የፈጠራ ስራ ካላከላችሁበት እነኚህ ቀላል ግራፊክሶች ተምብነል፣ ቀለል ያሉ ሎጎ፣ ክሬቲቭ ያልተጨመረባቸው ሎጎ የምትሰሩ ከሆነ የእናንተ ስራ ፉሊ በሚባል ደረጃ ኤአይ ከቨር ያደርገዋል ማለት ነው። ስለዚህ ግራፊክስ ዲዛይን የምትሰሩ ከሆነ ስፔሻላይዝድ ማድረግ አለባችሁ ማለት ነው። ኤክስፐርት መሆን አለባችሁ በዛ ነገር ላይ። ስድስተኛ ይሄ ዘርፍ ኢትዮጵያ ውስጥ በጣም ብዙ ሰዎች ብዙ ሰራተኞች አሉ። ባንከሮች አሁን ሰራተኛ መቀነስ ጀምሯል። ምክንያቱም ዲፖዚትና ዊዝድሮዋል የሚያደርጉ ቼኮችን የሚያነቡ ዲቴክት የሚያደርጉ ሰው የሆነን ቼክ አንብቦ ፌክ ይሁን አይሁን ዲቴክት ከማድረግ በላይ ማሽኖች ቼክ ማድረግ ጀምረዋል ማለት ነው። ስለዚህ ዲፖዚት ማድረግና ዊዝድሮዋል ማድረግ ማሽኖች ይሰራሉ። እንዲሁም ደግሞ የተለያዩ የድሮ በየሰፈሩ እየዞሩ ባንክ አካውንት ሲያስከፍቱ የነበሩት አሁን ላይ ደግሞ ሞባይል አፕሊኬሽኖች መጥተዋል። ፋይዳ የሚባል ዲጂታል አይዲ በጣም ብዙ ሰው እያወጣ ነው። አፍተር 1 year 2 years በኋላ ከቤታችሁ ሆናችሁ ነው ባንክ የምትከፍቱት ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ የሚሰሩ ዋሌቶች አሉ፣ ባንክም አለ ማለት ነው። ስለዚህ እነኚህ ባንኮች ከቤታችሁ ሆናችሁ ነው የምትከፍቱት። እኔም ከሀገር ውጭ ዱባይ ስኖር ከቤቴ ሆኜ ነው ባንክ አካውንት የከፈትኩት ማለት ነው። ስለዚህ እነኚህ ባንኪንግ ላይ ወይም ደግሞ ከባንክ ጋር ተያይዞ ተማሩ ከሆነ ከተወሰነ ዓመት በኋላ ሰራተኛም እየተቀነሰ ነው የሚሄደው ማለት ነው። ሰባተኛ ቀላል የሆነ ጋዜጠኝነት። ለምሳሌ ለዩቲዩብ ስክሪፕት ሊሆን ይችላል፣ ለተለያዩ ነገሮች ስክሪፕት፣ ቀለል ያሉ ስክሪፕቶችን ወይም ደግሞ በደንብ ክሬቲቪቲ ማይፈልግ ቀላል የሆኑ ስክሪፕቶችን የምትጽፉ ከሆነ ይሄም መተካቱ ማይቀር ነው። ኦልሞስት ተተክቷል። አሁን የዩቲዩብ ስክሪፕት መጻፍ ብትፈልጉ፣ የተለያዩ ደብዳቤዎችን መጻፍ ብትፈልጉ ለካምፓኒዎች ሙሉ ለሙሉ ጂሚናይ አንድ አማርኛ ሳይሳሳት ይሰጣችኋል ማለት ነው። ስለዚህ ምንድነው እንዳይተካ ማድረግ የምትችሉት ምንድነው የአጻጻፍ እንትናችሁ አድቫንስ የሆነ ማለት ኤአይ ሊሰጥ ማይችል ከሰው አእምሮ የሆነ በጣም ክሬቲቭ የሆኑ ጽሁፎች አሉ። ወደዛ ደረጃ እስካላሳደጋችሁ ድረስ በጣም ሲምፕል ነገር የምትጽፉ ከሆነ ወይ ይሄንማ በኤአይ አልሰራም እንዴ አይ ለዚህማ ሰው አልቀጥርም ማለት ትጀምራላችሁ ማለት ነው። ቅድም እንዳልኳችሁ ለግራፊክሱ አሁን ላልኳችሁ ለኮንተንት ክሬሽኑ ለእንደዚህ አይነት ነገር ወይ ይሄንማ በኤአይ አልሰራም እንዴ ምንድነው አንተ ጋር ከኤአይ የተለየ ነገር ምን አለክ? እና የሆነ ቦታ ሄዳችሁ ስትቀጠሩ ኮንተንት ክሬሽንም ስትቀጠሩ ምንም ስታረጉ ከኤአይ የተለየ ምን ልታረግልን ትችላለህ ለድርጅታችን ተብሎ መጠየቁ አይቀርም። ስለዚህ ባላችሁበት ዘርፍ አድቫንስ እያደረጋችሁ
ከኤአይ የተለየ ስራዎችን እናንተ ማቅረብ መቻል መጀመር አለባችሁ። ካልሆነ ማንም አይፈልጋችሁ በሚያሳዝን ሁኔታ። 8ኛ አሽከርካሪዎች ናቸው። ይሄ የጎግል ሰጠኝ እንጂ አሽከርካሪዎች ትንሽ የተወሰነ ጊዜ ይፈጃል። ያው የኮሪደር ልማቱን ቆንጆ እየሆነ ይሄ ማለት ራሱን በራሱ የሚያሽከርክር አሽከርካሪዎች ሌሎች ከተማዎች ላይ አፕላይ ሆኗል። ነገር ግን ይሄኛው ዘርፍ ብዙ አያሰጋም። የተወሰኑ አመታቶችን ይቆያሉ። አሁን ይህንን መከራከር ትችላላችሁ፣ ይህንን አምናለሁ። ነገር ግን ኮሪደሮች ሲሰሩ እያንዳንዱ ብሬከሮች እንደዚህ ሰልፍ በራሳቸው ድራይቭ የሚያደርጉ ሰልፍ ድራይቭ የሆኑ መኪናዎች ሲመጡ ሴፍ መሆን ስላለባቸው አንዳንድ ኮሪደሮች ለዛም ይመስለኛል እየተሰሩ ያሉት። ስለዚህ ምናልባት ከተወሰኑ አመታቶች በኋላ ይሄ የተወሰነ ሊቆይ ይችላል። ስለዚህ ነገር ግን ጎን ለጎን ተማሩ። ሹፌሮች ምናምን ካላችሁ ጎን ለጎን የሆነ ኮርስ ውሰዱ፣ የሆነ ሰርቲፊኬት ያዙ፣ የሆነ ስኪል መማር አለባችሁ። 9ኛው ይሄንን ልንገራችሁ፣ ትራፊኮች አሁን አዳዲስ የሚመጡ ታርጋዎችን የክፍያ ጣባዎችን ዲቴክት ሊያደርግ የሚችል እያንዳንዱ ክፍያ ከፍለዋል አልከፈሉም የሚለውን እያንዳንዱን እስካን የሚያደርግ ካሜራዎች እየመጡ ነው። ለምሳሌ እኔ ዱባይ ስኖር የተለያዩ የፈጣን መንገዶች አሉ። ክፍያ እንዳልከፈላችሁ እንዲሁም ደግሞ መብራት እንደጣሳችሁ እንዳልጣሳችሁ ቼክ የሚያደርጉ ካሜራዎች አሉ እና ላያችሁ ላይ ነው የሚያበራው። በቴክስታችሁ ፋይዳ ኮኔክት ከሆነ መኪናችሁ ከፋይዳ ጋር ኮኔክት ይሆናል። እያንዳንዳችሁ ያላችሁ ነገር ከገንዘብ ጋር እንዲሁም ደግሞ ከንብረት ጋር ተያይዞ ያለው ነገር ከፋይዳ ጋር ኮኔክት ሊሆን ስለሚችል እያንዳንዱ ነገር ካሜራ ነው። ላይት ከጣሳችሁ እንዲሁም ደግሞ የክፍያ ጣቢያዎች ለምሳሌ ፈጣን መንገዶች ላይ ክፍያ ካልከፈላችሁ አውቶ ከት ያደርጋል ማለት ነው ከባላንሳችሁ። ሁሉም ባንካችሁ ከፋይዳ ጋር ኮኔክት የሚሆን ከሆነ ይሄ ኤአይ ምን ያህል ደረጃ እየደረሰ እንደሆነ የሚያሳይ ነው ማለት ነው። ስለዚህ እነኚህ ስራዎች ላይ አሁን የጠቀስኳችሁና ሌሎች ስራዎችም አሉ፣ በጣም ብዙ ስራዎች። ነገር ግን በጥቂቱ እኔ የታዘብኳቸው ኤአይ በቀጣይ ባሉት ጊዜያቶች ከቨር ሊያደርጋቸው ከሚችሉት ስራዎች መካከል እነኚህ ከቨር ሊያደርግ ይችላል ብዬ የገመትኳቸው ናቸው። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ። ቻው